ሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ የምንመለከተው ስለ ኢስራእ እና ሚዕራጅ ተአምር ሲሆን እስከ መጨረሻው ድረስ በመከታተል ተጠቃሚ ሆኑ። ረሱል ሰለላሁ ዐለይሂ ወሰለም ከቁረይሾች ብዙ አይነት መከራ ደርሶባቸዋል። በተለይ ደግሞ አጎታቸው አቡ ጣሊብ እና ባለቤታቸው ኸዲጃ ከሞቱ በኋላ የዚህ መከራ መጨረሻ የነበረው የጣኢፍ ጉዞ ነበረ። ይህ የመከራ ጊዜ የህዝቦች ከእምነት መራቅ፣ የእስልምና ጥሪ በማንኛውም መንገድ መከልከል ረሱልን አሳዝኗቸውና ጭንቀት ውስጥም ከቷቸው ነበር። የአላህ እዝነት ሆነና ረሱል ልባቸው እንዲጽናና የኢስራእ ወልሚዕራጅ ተአምር ተከሰተ። ኢስራእ ማለት የሌሊት ጉዞ ሲሆን ጉዞውም ከመካ ተነስተው ፍልስጤም ወደሚገኘው አልአቅሳ መስጂድ ነበር። ሚዕራጅ ደግሞ እርገት ነው። ከፍልስጤም ወደ ሰባቱ ሰማያትና ከዚያም በላይ ከፍ ማድረግ ነው። ኢስራእ በቁርአን ውስጥ ተረጋግጧል። በሱረቱል ኢስራእ አላህ እንዲህ ይላል፣ ለአላህ ጥራት ይገባው ባሪያውን በሌሊት ጉዞ ከመስጂድል ሐረም ወደ መስጂድል አቅሳ ዙሪያን የባረከውን የወሰደ ከተአምራቶቻችን ልናሳየው እሱም ሰሚም ተመልካች ነው። ሚዕራጅ ደግሞ ሶሒህ በሆኑ ሐዲሶች ተረጋግጧል። ከማሊክ ቢን ሰዕሰዕ እንደተላለፈው ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ካዕባ አካባቢ በእንቅልፍና በመንቃት መካከል ሆኜ ሳለሁ የሆነ ሰው ሲናገር ሰማሁ። ከዚያም በጥበብና በእምነት የተሞላ ከወርቅ የሆነ ሳህን አመጡልኝ። ደረቴን ከጉሮሮዬ እስከ ታችኛው የሆዴ ክፍል ድረስ ተቀደደ። ከዚያም ልቤም በዘምዘም ውሃ ታጠበ፣ በጥበብና በእምነትም ተሞላ። ከዚያም በኋላ ከበቅሎ የሚያንስ ከአህያ የሚበልጥ ነጭ እንስሳ ወይም ቡራቅ አመጡልኝ። ተጫንኩበት። ከጅብሪልም ጋር ከቅርቢቷ ሰማይ ድረስ ተጓዝን። እዚያም ደርሰን ማን ነው በማለት ተጠየቀ። ጅብሪልም ጅብሪል ብሎ መለሰ። ከዚያም ካንተ ጋር ያለው ማን ነው ተብሎ ተጠየቀ። ጅብሪልም ሙሐመድ ብሎ መለሰ። ወደዚህ ተጠርቶ ነው ተልኮ ነው በማለት ተጠየቀ። ጅብሪልም አዎ ብሎ መለሰ። ከዚያም እንኳን ደህና መጣህ፣ ምንኛ ያማረ መምጣት ነው ተባለ። አደም አለይሂ ሰላምን አገኘሁት። ሰላም አልኩት። እንዲህ አለኝ፣ እንኳን ደህና መጣህ ልጄና ነብይ። ከዚያም ወደ ሁለተኛው ሰማይ ወጣን። የቅድሙ ጥያቄዎች ተጠየቁ። እዛም ዒሳና ያህያን አገኘኋቸው። ሰላምም አልኳቸው። እንዲህም አሉኝ፣ እንኳን ደህና መጣህ ወንድማችንና ነብይ። ከዛም ወደ ሶስተኛው ሰማይ ወጣን። የቅድሙ ጥያቄዎች ደግሞ ተጠየቁ። እዚያም ዩሱፍን አገኘሁት። ሰላም አልኩት። እንዲህም አለኝ፣ እንኳን ደህና መጣህ ወንድሜና ነብይ። ከዚያም ወደ አራተኛው ሰማይ ወጣን። የቅድሙ ጥያቄ ተጠየቀ። እዛም ኢድሪስን አገኘሁት። ሰላም አልኩት። እንኳን ደህና መጣህም ወንድሜና ነብይ አለኝ። ከዚያም ወደ አምስተኛው ሰማይ ወጣን። የቅድሙ ጥያቄ ተጠየቀ። እዚያም ሃሩንን አገኘሁት። ሰላም አልኩት። እንኳን ደህና መጣህ ወንድሜና ነብይ አለኝ። ከዚያም ወደ ስድስተኛው ሰማይ ወጣን። የቅድሙም ጥያቄ ደግሞ ተጠየቀ። እዛም ሙሳን አገኘሁት። ሰላም አልኩት። እንኳን ደህና መጣህ ወንድሜና ነብይ አለኝ። ልክ አልፌው ስሄድ ሙሳ አለቀሰ። ምን አስለቀሰህ ተብሎ ተጠየቀ። ጌታዬ ሆይ ይህ ወጣት ከኔ በኋላ ተልኳል፣ ከኔ የበለጠ የሱ ተከታዮች ግን ጀነት ይገባሉ አለ። ከዚያም ወደ ሰባተኛው ሰማይ ወጣን። የቅድሙ ጥያቄ ድጋሚ ተጠየቀ። እዚያም ኢብራሂምን አገኘሁት። እንኳን ደህና መጣህ ልጄና ነብይ አለኝ። ከዛም በይቱል ማዕሙር ታየኝ። ጅብሪልንም ጠየቅኩት። እሱም ይሄ በይቱል ማዕሙር ነው፣ 70,000 መላኢካዎች በየቀኑ ይሰግዱበታል፣ አንዴ ከወጡ ድጋሚ አይመለሱም አለኝ። ከዚያም ሲድረቱል ሙንተሃ ዛፍ ታየኝ። ፍራፍሬዎቹ እንደ ሀጀር ማሰሮ ያክላሉ፣ ቅጠሎቹ የዝሆን ጆሮን ያክላሉ። መሰረቷ ውስጥ 4 ወንዞች አሉ፣ 2 ድብቅ 2 ግልጽ። ጅብሪልንም ጠየቅኩት። እሱም ድብቆቹ ጀነት ውስጥ ናቸው፣ ግልጽ የሆኑት ደግሞ ናይልና ኤፍራጥስ ናቸው አለኝ። ከዚያም 50 ሰላቶች ግዴታ ሆኑብኝ። በመመለስበት ጊዜ ሙሳን አገኘሁት። ሙሳም ምን አደረክ አለኝ። 50 ሶላት ግዴታ ሆነብኝ አልኩት። ሙሳም እኔ ካንተ የተሻለ ሰዎችን አውቃቸዋለሁ፣ ህዝቦችህ ይህንን አይችሉትም፣ ወደ ጌታህ ተመለስና አስቀንሳለኝ። ከዚያም ተመልሼ ጠየቅኩ። 40 ሆነ። ድጋሚ ተመለስኩ። 30 ሆነ። በድጋሚም ተመለስኩ። 20 ሆነ። ድጋሚ ተመለስኩ። 10 ሆነ። ሙሳም ድጋሚ አስቀንሳለኝ። ከዚያም ተመልሼ 5 ሆነ። ሙሳም አሁንም ህዝቦችህ አይችሉትም፣ ድጋሚ አስቀንሳለኝ። የጌታዬን ውሳኔ ተቀብያለሁ አልኩት። ከዚያም ድምጽ ተሰማ። እኔ ግዴታዬን ተወጥቻለሁ፣ ለባሮችም ቀንሻለሁ፣ መልካም ስራንም 10 እጥፍ አድርጌ እከፍላለሁ የሚል ነበር።
ረሱል ሰለላሁ ዐለይሂ ወሰለም ጉዞ አብቅቶ ወደ መካ ከተመለሱ በኋላ ሐዘን ሁሉ ጭንቀቱ ሁሉ ተዋቸው። ረሱልም ለህዝቦቻቸው ስለ ጉዞውና ከጌታቸው ያገኟቸውን ተአምራቶች በነገሯቸው ጊዜ የነበራቸው ክህደት ጨመረ። ኢማን ወደ ልባቸው በደንብ ያልገባ ሰዎችም ወደ ኋላ ተመለሱ። አንዳንድ ሙሽሪኮችም ወደ አቡበከር በመሄድ ጓደኛህ በምሽት ጉዞ ወደ ፍልስጤም እንደሄደ እየተናገረ ነው አሉት። አቡበከርም እንዲህ አላቸው። እነሱም አዎ አሉት። ካለማ እውነት ተናግረዋል አለ። ለዛሬ በዚህ አበቃን። በሚቀጥለው ክፍል እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግና የደወል ምልክቷን መጫን አይዘንጉ። ቪዲዮው ለሁሉም እንዲዳረስ ሼር እና ላይክ ማድረግም እንደዚያው።